በኢራንና በእስራኤል መካከል ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የእስራኤልና የአሜሪካ ጥምር ጦር በኢራን ዋና ከተማ ቴህራን ላይ ያነጣጠረ ታሪካዊ የተባለ ድብደባ ሲፈጽም፣ ኢራን በበኩሏ የአጸፋ እርምጃ መውሰዷን ቀጥላለች። የዓለም ሀያላን ሀገራት በሁለት ጎራ ተከፍለው እየተፋለሙበት ያለው ይህ ግጭት የዓለምን ኢኮኖሚና ሰላም በእጅጉ እየፈተነው ይገኛል። በቴህራን ላይ የተሰነዘረው ጥቃትና የመጨረሻው ግብ እስራኤልና አሜሪካ በጋራ በመሆን በኢራን ላይ የከፈቱት የአየር ጥቃት በዛሬው ዕለትም ተጠናክሮ ቀጥሏል። የዓለም አቀፍ ዜና ምንጮች እንደዘገቡት የእስራኤል ጦር ጀቶች በኢራን የሚገኙ የኒውክሌር ፕሮጀክት ያካሂዱበታል የተባለው ሚስጥራዊ መሬት ውስጥ መሸሸጊያ ላይ ከፍተኛ ጥቃት ፈጽመዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዚህ ዘመቻ ዓላማ የኢራንን ስርዓት መለወጥ እንደሆነ ፍንጭ ሰጥተዋል። የኢራን የአጸፋ እርምጃና የሚሳኤል ድብደባ ኢራን በበኩሏ ዘመናዊ ባሊስቲክ ሚሳኤሎችን ወደ እስራኤል መተኮሷን የሚያሳዩ ተንቀሳቃሽ ምስሎችን በዛሬው ዕለት ይፋ አድርጋለች። በተጨማሪም በባህር ዳርቻዎች ላይ ሆኖ በአሜሪካ የጦር መርከቦች ላይ የሚሳኤል ጥቃት መክፈቷን ገልጻለች። ምንም እንኳን አሜሪካ መርከቦች አልተመቱብኝም ብትልም የቀጠናው ጦር ግን መልኩን እየቀየረው መሆኑ ተዘግቧል። ሆኖም አዲስ እየወጡ ያሉ መረጃዎች እንደሚያመለክቱት ሩሲያ በኢራን በኩል ቀጥተኛ ባልሆነ መንገድ ጦርነቱን ተቀላቅላለች። ሩሲያ ለአጋሯ ለኢራን የአሜሪካና የእስራኤል ጦር መርከቦችንና አውሮፕላኖችን ያሉበትን ቦታ የሚጠቁሙ ስልታዊ የስለላ መረጃዎችን ኢንተለጀንስ እያጋራች እንደሆነ ተገልጿል። ይህ የአሜሪካ ባለስልጣናት በእጅጉ አስቆጥቷል። ይህ በእንዲህ እንዳለ የዓለም ኢኮኖሚ የነዳጅ ዋጋ መናሩን ተከትሎ በመካከለኛው ምስራቅ ባለው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ነው። የኳታር የኢነርጂ ባለሙያ እንደጠቆሙት በሚቀጥሉት ጥቂት ሳምንታት ውስጥ የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ $150 ሊደርስ ይችላል የሚል ስጋት ነግሷል። ሆኖም ጦርነቱ ወደ አሳሳቢ ደረጃ ላይ ደርሷል። ዓለም አቀፍ የኢኮኖሚ ቀውስ እያመራ ነው። ሁኔታው በየሰዓቱ እየተቀያየረ በመሆኑ ዓለም በትኩረት እየተከታተለው ይገኛል። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።